ራሴን ላጠፋ ነው የሚል ሰው እንደዚህ ብዙ ነው እንዴ? ስማ እንደ ቀልድ ማለት ነው። እኔ ይቅርታ አድርጉልኝና መልሰው አይደለሁኝም እንዲባልልኝ የምፈልግ ሰው አይደለሁኝም። ራስ ማጥፋት ምናምን እንደዚህ አይነት ነገር አያሳዝነኝም። ችግሩ ያሳዝነኛል፣ ሁኔታው ያሳዝነኛል። ራሴን አጠፋለሁ የሚባለው ነገር ግን ስሰማው ገና ብዬ ነው ትቻቸው የሚሄደው። እውነቴን ነው የምላችሁ። ለምን እንደሆነ ልንገራችሁ። ተጠቂም አጥቂም የሲስተሙ ዋናው ሴጣን እንዴት እንደሚሆን በእኔ ያረዳል። ሴጣን እንዴት እንደሚሰራ ልግለጽላችሁ ልሞክርማ። ኮሌክቲቭ ኤነርጂዎች አሉ። ለምሳሌ የማህበር ሴጣን፣ ሁሉም የራሱ የግለሰብ ሴጣን እንዳለበት ሁሉ የማህበር ሴጣን አለ። የማህበር ሴጣኑ እንዴት አይነት ነው? ለምሳሌ ልንገራችሁ። ለምሳሌ ብር የማበደርና የመበደር እሱ አንድ የኮሌክቲቭ ሴጣን ነው፣ ሁሉም ላይ ያለበት። አንዱ ያበድራል፣ አንዱ አይመልስም። አንዱ በሆነ ምክንያት ይጠፋበታል፣ አንዱ መልሶ እንደገና ተቸግሮ ምን ብሎ ማበደሩም አይቀርም። ይሄ ያለብን ኢነርጂ ነው፣ ሁሉም ላይ ያለ ነገር ነው። አንድ ቤት ከቤተሰባችሁ ውስጥ አንድ ሰው ላይ አለበት። ከዛ መዳኛው ምንድነው? እኔን ብሎ ማየት። አለመዳኛው ምንድነው? እጅ መጠቆም ማለት ነው። እንደዚህ ያደረገኝ፣ እንደዚህ ሆንኩኝ፣ እንደዚህ ያደረኩኝ እኔ እኮ ምናምን ሲባል መቼም አይዳንም ማለት ነው። ልክ ግን ተጠያቂነቱን እራሳችሁ ስታደርጉት እንዴ ብር የለኝም እኔ የምበላበትና የምጠጣበት ወይ የምከራይበት ወይ የሆነ ነገር እኔ ራሴ የለኝም። ስለዚህ ለምንድን ነው ለሰው ማበድረው? ለምን አበድሬው እንደዚህ ተቸግሬ ምን ብዬ አልመለሰልኝም ብለው ሳይሆን የምትሰቃዩት ለምን አበድራለሁ ብላችሁ ስትጠይቁ የዛኔ ብልጭ ይላል ማለት ነው። ምክንያቱም ብዙ ሊሆን ይችላል። ምናልባት ጥሩ መሆን ትፈልጋላችሁ፣ እምቢ ማለት አትችሉም፣ ወይም ደግሞ መታየት ትፈልጋላችሁ ምናምን፣ ብዙ አይነት ምክንያት ሊሆን ይችላል። ይሄ ነው የታሰረብን፣ ምንድን ነው የሚባለው፣ የተተበተበብን። ከዛ ልክ እንዴ ለምን ምናምን ብላችሁ ኖ ማለት ስትጀምሩ ስቃዩ ይበዛል። ስቃዩ ሲበዛ ደግሞ የዛኔ ነው መንፈስ ቅዱስ እግዚአብሔር የሚረዳችሁ ማለት ነው። እናንተን ከዛ ላይ ምንጭቅ አርጎ ያወጣችኋል። ምንጭቅ አርጎ ሲያወጣችሁ ምናልባት ያማል ነው በቃ የያዝነው ነገር ነው። ወደማናውቀው ነገር መሄድ አንፈልግም። የምናውቀው ነገር ነው አስታት የሚያደርገን አይደል? መሄድ አትፈልጉም። በግድ ተመንጭቃችሁ ትወጣላችሁ። የዛኔ ትታመማላችሁ። እንደዚህ ሆንኩኝ፣ እንደዚህ ተሰቃየሁኝ። ግን ወጣ ብላችሁ ስታዩት ተበዳሪውም በቃ ተበደርና ይጠፋብሃል ተብሎ ነው የተበደረው። ፈልጎ አይደለም፣ እናንተን ለማስቀየም ብሎ አይደለም። አበዳሪውም እንደዛው ነው። በቃ መበደርና መበደር አይቀርም። ይሄ ነገር ተተብትቦብናል። አንዳችንም ከዛ ላይ ወጣ ማለት አልቻልንም። ልክ ለምሳሌ ልክ አንዷ ወጣ አለ እግዚአብሔር እንደዚህ ምንጭቅ አድርጎ ወጣ ሲያረጋችሁ ታያላችሁ። ሁለቱም ተጠቂ እንደሆነ ስታዩ ኖ እንደዚህ ነው በዚህ ምክንያት ነው ምናምን ብላችሁ ለመናገር ትሞክራላችሁ። ራሴ ወጥቻለሁ እኔ እንትን ነኝ ምናምን ብሎ ለማሳየት ሳይሆን ለመናገር ማለት ለካ እንደዚህ ነው ብላችሁ ለመናገር ትሞክራላችሁ። ኖ ትላላችሁ። ከዛ በኋላ እዛ ውስጥ ያሉት አንቺ ምንድነሽ ምን ታውቂያለሽ ምናምን ልትባሉ ትችላላችሁ። አይዛኔ በቃ ነገሩ ስለገባችሁ ኖ እንደዚህ አይደለም ምናምን ብላችሁ መናደድ ትጀምራላችሁ። ስትናደዱ ደግሞ እንዴ ለምንድን ነው ደግሞ የምናደደው ምናምን ብላችሁ ቆም ስትሉ ደግሞ ሌላ የተተበተበባችሁ የኮሌክቲቭ የሆነ የማህበረሰብ ሴጣን አለብን ወይ የራሳችሁ ሴጣን አለባችሁ። በዛ ደግሞ ትያዛላችሁ። ደግሞ ከዛ ደግሞ ትወጣላችሁ። ህይወት እንደዚህ እየወጣችሁ እየገባችሁ እያሳያችሁ ምናምን ነው የምትሆኑ። እና ይመስለኛል ምስክር የሚባለው ነገር ደግሞ ምንድነው? ልክ እንደዚህ ወጣ ብላችሁ ስታዩት ነገሩ በሙሉ ጨዋታ እንደሆነ ታዩታላችሁ። እኛ ሳናስበው ነው እዛ ውስጥ የምንሰቃየው። ከዛ ለማስወጣት ትሞክራላችሁ። ኖ ትላላችሁ። ለዛ ነው ልክ መጽሐፍ ቅዱስ ላይ ልክ ቃልን እንደ ምስክርነት የሚሆነው ያ ነው ማለት ነው። እና ይመስለኛል እንደውም ተሰበርን ተጎዳን የምንልበት ሰዓት የዛኔ እግዚአብሔር ከዛ ነገር ውስጥ ጎትቶ እያወጣን ያለ ይመስለናል። ግን ስለማናውቀው እኛ ወደፊት የሚታየን ነገር ስለሌለ የምናየውን ፊታችን ላይ የሆነ ስለሆነ ኖ ምናምን እንላለን፣ እንታገላለን፣ እንታመማለን፣ ሌላ ስቃይ እናበዛለን። ወይ ደግሞ ልክ እንደዚህ ሰይጣን ከወጣ በኋላ መልሶ ሲገባ ተባብረው ነው የሚገቡት እንደሚባለው ወይ እግዚአብሔር እንደዛ መንጭቆ ሲያወጣን እልህ ውስጥ ምን ውስጥ እንገባና መጣላት ምን ማለት እንጀምርና ጭራሽ ደግሞ ይብስብን ይችላል። ግን በቃ እንተው ምናምን ብለን በቃ ሁሉ ነገር ለሱ ስንሰጠው ብዙ ነገር ይገባናል። ከዛ ከታሰርንበት ከኮታታችን ውስጥ ከስንት ነገር ውስጥ ራሳችንን ቀስ በቀስ መፍታት ሰውንም ማስፈታት መፍታት እንጀምራለን። እኛ ባንሄድ እንደዚህ ብዙ ሰዎች ሲበዙ ማለት እኛ ባንሆን እኛ ስዳንን አይደል ልጆቻችንን እናስተምራለን፣ የልጅ ልጆቻችን። ከዛ ምድራዊ ገነት መጣልን ማለት አይደል ትሳይልም